130ኛውን የአድዋ ድል በዓል አብረውን በደማቁ እንዲያከብሩ ተጋብዘዋል። በዓሉ እሁድ ማርች 1 ቀን 2026 ዓ.ም 14 ሰዓት ላይ ከአምስተርዳም ዳም ስኩዌር እስከ አምስተርዳም ሴንትራል በምናደርገው የአድዋ የእግር ጉዞ ይጀምራል። 15 ሰዓት ላይ በሚጀምረው የአዳራሽ ውስጥ ፕሮግራማችን የልጆችና የአዋቂዎች የባህል ውዝዋዜዎች፣ ጀግኖች አያቶቻችን የአድዋን ጦርነት ያሸነፉበትን ሂደት የሚያስቃኝ አስተማሪ የመድረክ ቲያትር፣ የልጆችና የአዋቂዎች አዝናኝና አስተማሪ የሆኑ ሽልማትም የሚያስገኙ የጥያቄና የመልስ ውድድሮች ይኖሩናል። እርሶስ ለመሸለም ይፈልጋሉ? እንግዲያውስ ከጥያቄና መልስ ውድድሩ በተጨማሪ ለተመልካች በተዘጋጀው የውዝዋዜና የሽለላ ውድድር ላይ ለመሳተፍና ለመሸለም ተዘጋጅተው ይምጡ። ምግብና መጠጥ እንዲሁም የቡና መስተንግዶ እንደ ባህላችን ይጠብቅዎታል። ዝግጅታችን በሙሉ በኔዘርላንድ ቋንቋ የሚተረጎም በመሆኑ ሁሉም በሚረዳው መልኩ ተሰናድቷል። ቦታው ለመኪና ማቆሚያ ምቹና ቅናሽ የፓርኪንግ አገልግሎት የሚያገኙበት ስለሆነ በመኪናዋ መምጣት አያሳስቦ። በትራንስፖርት ለምትመጡ ደግሞ ከአምስተርዳም ሴንትራል ወደ አምስተርዳም ኖርዝ በነፃ ከሚያመላልሱ ፌሪዎች ጀልባዎች ውስጥ መስመር F4 ላይ በመሳፈር በቀላሉ ወደ አዳራሹ መምጣት ትችላላችሁ። ልብ ይበሉ፣ የአድዋን የድል በዓል በደመቀና በማይረሳ መልኩ ለማክበር ይፈልጋሉ? እንግዲያውስ ብቅ ይበሉ። አድራሻ ስቱዲዮ ሉማሶ NDSM ፕላን 25 1033 WC አምስተርዳም 15 ሰዓት ላይ። ከአድዋ የእግር ጉዞ ጀምሮ ለመሳተፍ ለምትሹ ዳም ስኩዌር 14 ሰዓት ላይ እንገናኝ። ዝግጅታችን በሰዓቱ እንደምንጀምር ስንገልጽሎ እርሶም በሰዓት እንደሚገኙ በመተማመን ነው። ማርች 1 አይቀርም። አዘጋጅ የኢትዮጵያውያን ኮሚኒቲ ማህበር በኔዘርላንድ ኢካን ከሌሎች አጋዥ ማህበራትና ወዳጆች ጋር በመሆን ዙሪያው ገባው ሰላም ይሁን እንጂ እናንተ ካሰባችኋት በላይ መስራት የምትችል ሀገር ናት። ትግግሎ ደጌ እኛ እሱን ቀስ